ከ14 ቀናት በፊት ስለ ቪዲዮ ኤዲቲንግ ምንም የማውቀው ነገር አልነበር። በቃ ምንም። ዛሬ ግን ይሄንን ሰርቻለሁ። ኦንላይን ላይ በቪዲዮ ኤዲቲንግ ገንዘብ መስራት ፈልግ ነበር፣ ግን ምንም አይነት የቪዲዮ ኤዲቲንግ ስኪል አልነበረም። በቃ ዜሮ። ልምድ የለኝም። እኔ ፒሲኤል እና ግራ መጋባት ብቻ ነው የነበረ። ስለዚህ ቪዲዮ ኤዲቲንግን ለመማር ለራሴ 14 ቀናት ተሰጠሁት። በዚህ ቪዲዮ የኔን የ2 ሳምንት የቪዲዮ ኤዲቲንግ ለርኒንግ ጆርኒ የማካፍላችሁ ይሆናል። እስከ መጨረሻው የምትከታተሉ ከሆነ ትጠቀሙበታላችሁ። ዴይ 1 አፕቱስ አንደኛው ቀን ላይ ሙሉ በሙሉ ግራ ተጋብቼ ነበር። ካፕካትን አወረድኩት፣ ከፈትኩት። እናም ዝም ብዬ ስክሪን አየሁት። በራሱ የሚያስተምር ይመስለኝ ቲዩቶሪያሎችን አየሁ፣ የተለያዩ ነገር ሞከርኩ። የሚገርመው ግን የሰራሁት ነገር ሁሉ ብዙ ማርኪ አልነበር። እውነቱን ለመናገር አስደብሮኝ ነበር። ዴይ 4 አፕ ቱ 7 ይሄ ትንሽ መሻሻሎችን ያሳየሁበት ጊዜ ነበረ። በአራተኛው ቀን መሰረታዊ ነገሮችን መረዳት ጀመር። ቪዲዮዎችን መቁረጥ፣ ሰብታይትል መጨመር ቀላል ትናንሽ ነው። ትልቅ ነገር ባይሆንም ቢያንስ አሁንም ዝም ብዬ አልነበረም የምነካከው። ዴይ 8 አፕ ቱ 11 በስምንተኛው ቀን የሆነ ነገር ተቀየረ። ኤዲቲንግ እየቀለለ ይመጣ፣ ግራ መጋባት ቀር። ስራዎቼ አሁንም ቀላል ነበሩ፣ ግን ከመጀመሪያው ቀን ጋር ሲነጻጸር በጣም የተሻለ ነበር። ዴይ 12 አፕ ቱ 14 ባለፉት ጥቂት ቀናት ለራሴ እንዳልኩት ፍጹም ባይሆንም እንኳን ጎላ ያለና ጥሩ ነገር ለመስራት ሞከር። እናም ይሄን ነው። You don't lack discipline, you lack clarity. Most people try to stay consistent without knowing what they actually want, so every day feels like a fight. Discipline becomes easy when your goal is clear and meaningful. Instead of forcing yourself, build a system, remove distractions, start small, and most importantly, show up even when you don't feel like it. That's how real discipline is built. ግን ከመጀመሪያው ቀን ጋር ሲነጻጸር በ14 ቀን ውስጥ ይሄ ትልቅ ለውጥ ነው። እንደኔ ከዜሮ ለምትነሱ የተማርኩት ነገር ይሄንን ነው። ብዙ አትጨነቁ፣ በቀላል ነገር ጀምሩ እና በየቀኑ ልምምድ አድርጉ። የምትሰሩት ስራ መጀመሪያ ላይ ባያምርም እንኳን። ከዜሮ ተነስቼ በቪዲዮ ኤዲቲንግ ኦንላይን ገንዘብ ለመስራት የማደርገውን ጉዞ በዚህ ቻናል መዘግባለሁ። ወደፊትም ስለ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን፣ ፍሪላንሲንግ እና ፋይናንስ ነገሮች ላይ ዙሪያ ሰፊ መረጃዎችን ይዤላችሁ እመጣለሁ። እንደኔ ጠንክራችሁ መስራት ለምትፈልጉ ሀስለርስ እና አዳዲስ ክህሎቶችን ለመማር ለቆረጣችሁ ሁሉ ይሄ ቻናል ለእናንተ ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። አብረን እንለወጥ። ይሄ ገና 14ኛው ቀን ነው፣ ጅማሬ ነው።